ስለ ጣት አያያዝ ወይ ደግሞ ጣቶቻችንን እንዴት ቀልጣፋ ማድረግ እንደምንችል ትንሽ እናያለን። ለምሳሌ ክራር ስንደረድር ወይ ደግሞ በገና ስንደረድር በጣም ብዙ ጊዜ የምንቸገረው ቀለበት ጣታችን ነው፣ ብዙ ሰው የሚቸገርበት። ያንን ሲስተም ደግሞ ብዙ ጊዜ ደጋግመን ስንደረድር ነው የሚመጣው። ለምሳሌ እግዚአብሔር ይመስገን ለዚህ ያደረሰን፣ እግዚአብሔር ይመስገን ለዚህ ያደረሰን። እነዚህ ድርደራዎች ይዘን እግዚአብሔር እግዚአብሔር እንደዚህ ቀስ እያደረግን እያፈጠን ነው ከዝግታ ጀምረን ወደ ፍጥነት እየሄድን ጣቶቻችን ብዙ ጊዜ ስናለማምደው ይመጣል ማለት ነው። እግዚአብሔር እግዚአብሔር ይመስገን ለዚህ ያደረሰን። ይችን ይመስገን ለዚህ ያደረሰን፣ እግዚአብሔር ይመስገን ለዚህ ያደረሰን፣ እግዚአብሔር ይመስገን ለዚህ ያደረሰን፣ እግዚአብሔር ይመስገን ለዚህ ያደረሰን፣ እግዚአብሔር ይመስገን ለዚህ ያደረሰን። እንደዚህ እያደረግን በአቅሙ ልክ ነው መሄድ የምንችለው። ለምሳሌ በግድ በአንድ ጊዜ እግዚአብሔር ይመስገን መደርደር እንሞክራለን ካልን አይመጣልንም። ባይ ፕራክቲስ እግዚአብሔር ይመስገን ለዚህ ደረሰን። ይችን ደጋግመን በሰራን ቁጥር ጣቶቻችን ልምዳቸው እያዳበሩ ይመጣሉ ማለት ነው። እዛ ይችኛዋን ደግሞ ቀለበት ጣታችን የምታስቸግረን ከሆነ ለብቻዋ ደጋግመን ከሁሉም ጣቶቻችን ጋር ማሰራት። ስለዚህ የሚያስቸግረን ጣቶቻችን ከሁሉም ጣቶቻችን ጋር እድል እየሰጠን ደጋግመን ስንሰራ ጣቶቻችን እየፈቱ ይመጣሉ ማለት ነው። በይበልጥ የተሻለ የድርደራ አቅም እንዲኖረን በአካል መታችሁ ቅድስት ሥላሴ ዩኒቨርሲቲ ወረድ ብሎ የሚገኘው ተቋማችን ሲሳይ በገና የዜማ መሳሪያ ማሰልጠኛ ተቋም ግንፍሌ ድልድይ ፊት ለፊት እንገኛለን። መታችሁ ተማሩ። ለበለጠ መረጃ ከስር ባስቀመጥናቸው ስልክ ቁጥሮች ደውለው መጠየቅ ይችላሉ።